አለቀ። ዛሬ ብሔር ብሔረሰቦች ነው የምናደርገው። በሉ በቃ ብሔር ብሔረሰቦች አሜን። እንዴ ደካ ኔክስት ደግሞ ኧረ በቃ ድክም ምን ይላል? እኔ ቁጭ ብዬ ነው የምመለከተው። ኧረ እኔ አራት ኪሎ ዳኛ አሚን አሚን ትግርኛ አሚን። ሁላችሁም እናት ለሁላችሁም የሁላችንም እናት ሁሉም ሴቶች ሁሉም እናት ያደንድኝ ሂድጣ እከክ ፖለቲካን ይዘዛ ገደል ግባ። ሃይ ቆዳኛ ያለውን በሙሉ ብሎክ ኖ ዳኛ የሚልሽ እንድትከፍቺና ፖለቲካ እንትን ፋን ኧረ አንዳንድ ባለግ ያለው ቆይ ያደንድን ሁለተኛ ሴት እንዳትመጣ እዛ ቀቀለ ብላ ፖለቲካ ነካካ አቤ ማራው ኬክ ምን አይ በቃ አሚን አሚን አሚን። ሁላችሁ ይብቃል በቃ ይበቃል። ከዚህ በኋላ የብሔር ብሔረሰቦች ካማራችሁ ሆናችሁ አሳዩን። እኛ አሁን ዝም ብለን የምጣለን የጨፈርነው እንጂ ይሄ ዘር ብሔር ምን ጥርቅስዬ ምናምን አስጠልቶናል። ገደል ግቡ። ጨርስ ባይ ብሔር ብሔረሰብ የኢትዮጵያ ሄዳችሁ አክብሩ። በእንትን በሚከበረው እዛው ሄዱ። የብሔር ብሔረሰብ እናንተ ያላከበራችሁትን ብሔርኛ 84 ብሔር የምንጨፍርበት ምን በተግባር አሳዩን። እኛ ዝም ብለን የጨፈርነው እንጂ አሁን መርጠን ምናምን አይደለም። አሁን በእንግሊዘኛ ጨፈርን፣ አሁን በአማርኛ ጨፈርን፣ ኦሮምኛ ጨፈርን። ከዛ ጨርሰናል። ሌላውን ቀሪውን ደግሞ እናንተ አሳዩ። አይሻልም እንዴ ጋይስ? ዘርስ በዘር የምትባላ በሙሉ ዞር በልልኝ። ዘር አላወጣ ነው። ሰማያዊ ሆኛለሁ እኔ ጂጂ ነው አረንጓዴ ነው እንኩትኝ ምን ነበር ያለችኝ ያቺ ደግሞ አሜን። ጉንፋን ይዞኛል። አዲስ አበባ 4 ኪሎ 6 ኪሎ 8 ኪሎ እስቲ ቆሌ ልብላ እናቴ ወንድሜ ላከልኝ ከፍራንክፈርት ቆሌ ልብላ። የሚያዋጣኝ ወደ የሚገባ ነው የሚያዋጣው እኮ ካፍ የሚወጣው አላዋጣም። እንዳሁን ያረጋል እያሉ ገንዘባቸውን ሲሰበስቡ እኛ በማያገባኝ አሁን ልጆቼን ሰብስቤ ያለው የተበተነው ብሬን እየሰበሰብኩ ነው። ዘራችሁን ሰብስቡ እናንተ። እኔ ወለድኩትን እየሰበሰብኩ ነው። ቦምባ እንዴ ነው የሚፈነዳው እናቴ። ሁለቴ ከፈነዳ ይዞክ ነው የሚሄደው። እግዚአብሔር ይብቃችሁ ብሎ ልጃችንን አስረክቦልናል። የኔ ዘር ልጄ ናት። ልጆቼ ሄዱ። 3 ያፈነዳብን በቃ ጨረስን። እናቴ ተሰደብን፣ ተዋረድን። የሞተችው አያቴ ተዋረደች። አሁን ያለችው እናቴ ተዋረደች። በኦሮሞ እንጂ ያገኘሁት ነገር የለም። አመሰግናለሁ። እግዚአብሔር ይስጣችሁ። ልጄ ተዘቀዘቀ፣ ተሰደበ። ወንዱ ልጄ ተሰደበ፣ ተዘቀዘቀ። የሴተኛ ዳሪ ልጅ፣ የደሃ ልጅ፣ ምንድነው የጌ እናት ልጅሽ ጌ የተባልኩበት ኦሮምማ ለእናንተ ሰጥቻችኋለሁ። ሂዱበት። ጂጂ ሄደች ጂጂ ሄደች እኮ አመለጠች ጂጂ። አንተ የማውቀው እኔ አሁን ከልጅ ጋር እንጆይ ከልጅ ልጆቼ ጋር እንጆይ ነው ማለት ባሰና ጥማቴ ሰማሽ ይሆን ከማዘርጋ ዘፈኛለ ቤቴ ሰማሽ ይሆን መልኳም ተቀየረ በሆነው ባልሆነው ሰምታ ይሆን ትቆጣ ጀመረ። ኧረ ይሆን እንዴ ይሆን እንዴ አሁን ፈታ እንዴ ፈታ ነው እንላው። ድሮ የማያምርብን ውስጥ እኮ ነው የገባ ነው። አፍሪካ ውስጥ ፖለቲካ የለም፣ ደደብነት ነው ያለው። ኢንጆይ አድርጉ፣ ከኔ ተማሩ። እኔ እኮ አዲስ አበባ ሂጅ በዚህ ሙዚቃ ጨፍሬ አዋሳ ሂጅ ጨፍሬ በሰላም ሀገር እየሄድኩ የምመጣዋ ሴትዮ ልክ በስንት ዓመት የሀገር ሂጅ ሳያቸው አሳዘኑ። ፖለቲካ ውስጥ ጥልቅ ዛሬ ምድረ ቆረቆ እንደ አሮጊት በሙሉ ቁጭ እያለ እሷ መች ታገለች ተሳደበች እንጂ ብሎ መንግስት በአሽከሩ ያሰድበኛል። ኦሮሞዎች እዚህ በገረዳቸው ያሰድቡኛል።
እኔ እኮ አማራ አልሰደበኝም። ያዋረደኝ እኮ ኦሮሞ ነው። ልጄን የሰደበ እና አመሰግናለን። ታገሉ፣ ለራሳችሁ ታገሉ። እስቲ አሁን ታገሉ። ሞኒካ እየሰደበቻችሁ እኮ ነው። እስቲ ወጣ ብላችሁ ታገሉ። ዛኪ አንድ ነገር ትጽፍና ዋ ኦሮሞች ታገሉ እስቲ ለመብታችሁ። እንዴት ነው ስድብ? የሞኒካ ስድብ እንዴት ነው? ደስ ይላል። ቻላችሁት? እኔና ዳልቻ እኮ ይሄንን ለመመለስ ነበር የመጣ ነው። እሺ ዳልቻን እስር ቤት እኛም በስድብ ከዛ ሰው ጫዎቹ ማኔ ሞኒካ ሄዳ ብትገርፋቸው አያገባኝም። መልስላት እንጂ እንዲህ እየተሰደባችሁ ራሳችሁንማ ዲፌንድና ተከላካይ አድርጉ እንጂ። ይሄ ልጅ በጣም ጎበዝ ነው። ሳምሪ ዘፋኝ ነው ወይ ዲጆ ነው? ኧረ ዘፋኝ። አይ ዲጆ እኔ ዲጆ ፊቱ የዲጄ አይመስለኝም። የሰራተኛ ፊት ነው የሚመስለኝ፣ ግን ዲጄ ነው አሉ። ማነው ስሙ? ሉና ነው። ስራው ቆንጆ ነው፣ ፊቱ ግን በፍጹም የዲጄ አይመስልም። የሆነ እንጨት ፈላጭ ልብስ ሰፈራችን ያለ አየለ የሚባለው እሱ ነው የሚመስለው። እግዚአብሔር እንጨት የሚፈልጠው አየለ ራሱ አየለ ነው የሚመስለው። ይሄ ሙዚቃ ማለት ነው ለራሴ ለራስሽ የሚጋብዝሽ ጠፍቶ አይደለም። በቃ ለኔ ለራሴ እስቲ ደጋሚ እኔ ጋብዝሻለሁ። ኖ ለራሴ የሚገባኝ ሙዚቃ እኔ ለኔ ማለት ነው። ልጁ ራሱ ዘፋኝ ጎበዝ ነው። እኔ ነኝ አፍቃሪ አየለን መስሎ እግዚአብሔር እኛ ሰፈር የሆነ እንትን ነበረ እንደዚህ እንጨት የሚፈልጥ ጥሩ ከበድ ያለ ስራ የሚሰራ ነው ግድንግድ ነገር እሱን ይመስላል ራሱ ነው አየለ እና ፊቱ የዲጄ ያልሆነልኛል። የዲጄ ፊት ቀጠና ላይ የሚቀም የሚያጨስ አይኑ ድርብ ያለ እንዲጎጎ ነው እና ንግሬዳ ያደርጋል። እንደዛ ነው የለመድኩት እኔ አላውቅም። ሳምሪን አሳየን በራሷ ትግባ እንለቅላታለን። እንራውም እዛ እንሄዳለን። ታስታውስኩት አየለ I love you too. Thank you. እግዚአብሔርን ግን ስታዩት ግን እንትን ይመስላል ሳምሪ ስታዩ የዲጄ ፊት አለው በመድኃኒዓለም ደስ የሚል ፊት አለው እንጂ ይሄ ልጅ ለየት ያለ ነው። ኧረ እስማ ነው አልገባሽም። በጣም ዲጄዎች አንዳንዴ ይጨምራል። እኔ ባዩ የዲጄ ፊት ምን ፈታ ታውቂያለሽ? ነው አላውቅም። ፈታማ ያለ ነው ዲጄ አይደለም ግን ኧረ የለውም። በጣም ክባድ አላቸው ዲጄ ሲባሉ ክባዳቸው ሙዚቃው ራሱ ይጨምራል። እኔ በዲጄ ካየው ቆየው ሲያዩት ግን ዲጄ አይመስልም። እንትን ግን ዘፈኑ ግን ዘፈን እንትኑ ቅንብሩ ጣል ጭንቅኝ ውሎ ሲያድር አይን ያመጣ ወዳ ሳላየዋት ስለሆንብኝ እራሴን አልወስድም። ለምን ቆንጆ አየ ተብሎ አይን አይወቀስም። አይኔ አያትና ወደዳት ተናወጠ ወደዳት ጉንፋን ልቤ አንቺን ይዞ ምን ይመስልሻል? ያንቺ ብሆን ምን ይመስልሻል? ነይ እዚህ ጋር ነይ እዚህ ጋር ማማዬ ያንቺ ምሆን ምን ይለኛል? የተመኙት ሁሉም ላይገኝ ምነው አይኔ ጉዳ አደረገኝ። እስቲ ከልጆቻችሁ ጋር እንደዚህ ጨፍራችሁ ታውቃላችሁ? በጥራብኝ ባላየሽ አይኔ። እስቲ ምን እንችላለን ዘፈን አይኔ ግጥም እንችላለን። አይኔ
ኦኬ መልሽ ግን ይለዋወጣል ሚክስ ነው ኦኬ ና ኤንጋ አትጂ ገና ሰባሪ ይችላል ለሰባይ መስልም አንለያየማ መንገድ አንለያየማ አብረን እንደንቅ ለሰባይ መስልም ምን አለበይ ለሰባይ መስልም አንለያየማ እሺ ኔክስት ቲንግ እንደሚ የሚቀጥለው እሺ ከሚቀጥለው ነው ማንሲናይ ካይነት ራስፋ አይደለም የሰውን አይደለም ወዴ ፈጣሪ ነው መፍራት አንዳልኝ እያልናይ ምጥናሰኛ የሚኖራው አያለ ለሰባይ መስልም ያምራል ያብባል አይባችን አንለያይም ምን አለበይ ታያለሽ ለሰባይ መስልም ያምራል ያብባል ፍቅራችን አንለያይም ዘፈን እኔ ነኝ የምበልጣት ድሮስ ኦኬ ኔክስት ደምከ ከዚህ ቀጥሎ የሚመጣው ሳሚዳ ማወቅ አለብሽ እሺ በደንብ ሰንግጂ ማለት ነው ድሮ ነበር ኦኬ አይ ጊዜ ስንቱን አየን እኔ ጠፋ የሚለየን ለምን እናላቀው አኩርፈሽኝ አኩርፌያለሁ ስታይ ደግሞ እሰዋለሁ ወይኔ አላቀው ና ኧረ ቀይሪው ዋይ ቆይ ኖ ይቀጥል ቆይ ፈተና ነው ራሱ ልጁ እኮ ነው መጫወት ላይ ነው እሺ ቶሎ ትገቢያለሽ አሁን አንቺ ማዳመጥ ነበርሽ እኔ ሳሚ ቡድን ኦኬ አላዳምጣው እኔ ልክ ፖለቲካ ሲጀምር ልጁ ይወጣው ወደ ዘፈን 10 አመት በኋላ ነው ድሮ አልነበረ ፈተና ነው ሳሚ ቡድን ሳሚ ቡድን አይደለም ሶሪ ሳሚ ቡድን አይደለም ያ የሮጣው የሰላማዊ ሰልፍ ጊዜ ሮጣው እኮ ሰላማዊ ሰልፍ አቤት አደንትን ሳሚዳን እንትን አብሮ የአድዋን በዓል ሊያከብር ሄዶ ፌደራል እነዚህ አሁን ያለ ሳሚዳን ከዛ ሩጫው በጣም ነው የምፎግርሽ ሳሚዳን ምርጥ ሆኒ ቴንክ ዩ ይሄኛው ኦኬ እንደቀይረሽ ግቢለታ አበባዬ ወለላይ ላላንቺስ ቀን ማታ ያለኝ ደስታ አበባዬ ወለላይ ቀን ማታ ያለኝ ደስታ Keine frisch gewaschene Bettwäsche, noch frischer riechen? Oh wow, das ist ja wirklich frischer. ግን ማን በለጠ? ማን ይበልጣል? አንቺ ነሽ እኔ ይበልጣል እንዴ? ዘፈን ላይ ነው የድሮ ሙዚቃ እኮ ነው ታዲያ የሚያጫውተው። አቤት ምክንያት ያ መዝሩጥና ማንሽል ምናልሽን አሽሊ ቴንክ ዩ ቲጂ ፖዝ ኦኬ ሁለታችንም አንበላለጥም አይሽ እኔ በጣም እኔ ይሄኛው ነው እኔ ነኝ ቴንክ ዩ እኔ ነኝ በተሻለ ቴንክ ዩ በላዬ ቻዩ ኦኬ ቃይ አልቅም እንዴ
ደሊና ቴንክ ዩ አሽሊ ቴንክ ዩ ኖ እኔን ይበልጣል። አይ እሱን የሚያውቃል ዘፈን ምናምን ገጠም